ጆን ዳንኤል የተባለው ግለሰብ ጥቃት ያደርስብኝ ነበር በማለት በቲክታክ ስሟ ጃኒ ክስ አቀረበች። ቲክታከሯ በማህበራዊ ገጿ ላይ ባሰራጨችው ጥቆማ የቀድሞ ፍቅረኛዋ ጆን ዳንኤል ስለመሆኑና ማስፈራሪያ፣ ዛቻና ጥቃት ይሰነዝርባት እንደነበረም ገልጻለች። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከሌጋ ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባኑ ነው። እንደዚህ ሁሌ ስትሞት አይደለም ገባ፣ ስትሞት ስትጎዳ ፋይናል ሲሆን አይደለም። ሌላው ደግሞ ልንገርሽ፣ ራቁትም ትሆን ምን ትሆን አብረው ሲያወሩ ለምን ቀረጽ ነው? ያ ለምን ቀረጽ? ለዚህ ላክፉ ቀንዋ ለዚህ ነው። አየህ አይደለም ሴት ወንድ አቁስ እያላቀ ሜቢ ድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንዲሁም ደግሞ በንግግሩ እሱ እንደተበዳይ ሆኖ መቅረቡ እሱ ነው የሚያሳብደው። እንደተበዳይ ሆኖ ቀረቡ። ጭራሽ እንደበደለችው አቢዩዝ እንዳረገችው በፍቅር አብዳለት እሷ ብቻ ለሱ የሆነ ነገር እንደሆነች አርጎ በደንብ አርጎ ቁማሩን ተጫውቶ ነው የመጣው። ይሄን ደግሞ መርዝን እኛ ነው ማለት ጥፋት ይኖራታል። ኦፍ ኮርስ ማለት አሁን እዚህ ጋር እንዘርዝር ካልን 1 2 3 ብለን ጥፋቶቿ ብዙ እናመጣለን። ጥፋቶቿ ይኖራታል። ግን ነው ማረዋ ጥፋት ቢኖራት ግን በሴትነቷ ትላንትና በነበራት ደስ ባላት ፍቅር ብላ ባመነችው ሰው የሆነ ነገር ብላክሜል ተደርጋ እየተሳበ እየተጎተተች ይችላል። አንድ በቃ ትልቅ ሴት ልጅ ነው። ቤተሰቦች ቀድማ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። እየተሙት አይደለም ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ